ሰላም ሰላም የኔን ውድ ቤተሰቦች እንዴት ናችሁ? ሰላም ናችሁ ወይ? ሰላማችሁ ይብዛ። ዛሬ ምርጥ ቁርስ አሰራር ነው ማለት ነው። የሰራው ቁርስ 6 እንቁላል አለ፣ 2 ፍሬ ቲማቲም፣ እዚህ ጋር የዘይት የሽንኩርት የጨመርኩ ነው። ዛሬ ምርጥ ቁርስ አሰራር ነው ማለት ነው። በጣም ትወዳላችሁ ብዬ አስባለሁ። ቪዲዮ አይታችሁ ላይክ፣ ሼር፣ ሰብስክራይብ ያድርጉ፣ በረታቱ። እዚህ ጋር ሽንኩርቱ እንደዚህ ብዙ አይደለም። ያው እዛ ጋር የ2 ፍሬ ቲማቲም ነው ቆርጬ ያስቀመጥኩት የጨመርኩት ማለት ነው። እንደዚህ አይነት ለብ ለብ ቁርስ በጣም ይጣፍጣል ማለት ነው። ትወዳላችሁ ብዬ አስባለሁ። ቪዲዮ አይታችሁ ላይክ፣ ሼር፣ ሰብስክራይብ ያርጉ። አሁን እንደዚህ ሽንኩርቱና ቲማቲም እንደዚህ ሆነዋል ማለት ነው። አሁን ወደ ቁሌቱ በስሏልና ወደ እንቁላል ጨምራለን ማለት ነው። እንዴት ናችሁ ግን? ሁሉን ሰላም ነው? በሮድ ያላችሁ እግዚአብሔር ይመስገን። ዛሬ ትንሽ ጦርነት ይሻላል። እንዴት ናችሁ ግን? ሁሉ ሰላም? ሰላማችሁ ይብዛ ካላችሁ ቦታ ሁሉ እግዚአብሔር አምላክ ይጠብቃችሁ። እዚህ ጋ አሁን ይኸው እንቁላል እየጨመርኩ ነው። ከዛ እስኮ የእሱ የቁሌት ውሃ እስከምጠጣው ቀስ ያደረጋችሁ። ከዛ በኋላ ምን ካረጋችሁ አልሰበረም ማለት ነው። ይሄ ይመስላል ዛሬ ቁርስ። በጣም ትወዳላችሁ። በጣም ነው የምጠፍተው። አሁን ደርሷል ማለት ነው። ዛሬ ቁርስ ይሄ ይመስላል። ቪዲዮ አይታችሁ ላይክ፣ ሼር፣ ሰብስክራይብ ያርጉ። በረታቱ። አዲስ ጀማሪ ነኝ።